ሰላም እንዴት ናችሁ ውድ ተመልካቾች? ዛሬ ቆንጆ ለፊት የሚሆን ቆንጆ ውህድ ይዤላችሁ መጥቻለሁ ማለት ነው። አብረን እንሰራለን፣ አብረን እንቀባለን ማለት ነው። ከፍቻለሁ የሆነ ብዙ ነገሮች ገጥሞኝ ነውና ውድ ተመልካቾቼ፣ አሁን ደግሞ ይሄ መጣ ብያለሁኝ። እንግዲህ ይሄው ፊቴን አብረን እጄን ፊቴን አብረን ስንቀባ ሰርተን አሳያችኋለሁ ማለት ነው። ፊታችንንም እጃችንንም ፍክት የሚያደርግልን ቆንጆ ውህድ ነው የምሰራላችሁ። ይሄ ደቆ የተፈጨ በጣም የደቀቀ ቡና ነው ማለት ነው። ተቆልቶ የደቀቀ ቡና፣ እሱን ነፍተን ፊታችን ላይ እንዳይጎረብጠን ነፍተን እናዘጋጃለን። ይሄ ደግሞ ስኳር ነው። ይሄም ተፈጭቶ ነው፣ የተፈጨ ስኳር ነው። ይሄ ቲማቲም ነው። አጥበን እንደዚህ ቆርጠን ግማሹን ነው የምንጠቀመው ማለት ነው። አጥበን ስናበቃ ግማሹን እንደዚህ ቆርጠን እናዘጋጃለን። ከዛ እላዩ ላይ እነዚህን ስኳርና ቡናውን በደንብ አድርገን እንነሰንስበታለን ማለት ነው። በደንብ እያደረግን ውስጡ ጥጥት እስኪያደርገው ድረስ በደንብ እንደዚህ እነሰንሳለን። እንዲያረግን ማለት ነው። በደንብ ጥቅጥቅ አድርገን እነሰንሳለን ማለት ነው። አሁን እንዲህ ጥቅጥቅ ወደ ውስጥ ጫን እያልን ውሃውና ከቲማቲሙ ጋር በደንብ እንዲዋሃድ አድርገን ስኳሩንም እንደዚህ ንስንስ እናደርግበታለን። ፊታችንን ይሄ ውህድ ፊታችንን ጥርትና ፍክት የሚያደርግና ልስልስ ደግሞ የሚያደርግ ውህድ ነው ማለት ነው። እኔ በተደጋጋሚ ሞክሬዋለሁ። በጣም ቆንጆ ነው። ቲማቲም በራሱ ብቻውን ራሱ ብታደርጉት በጣም ቆንጆ ነው። በተለይ ሴቶች የሆነ እሳት አካባቢ ስትሰሩ ምናምን ወጥ ስትሰሩ ምናምን ቲማቲም ተቀብታችሁ ብትሰሩ የበለጠ ቆንጆ ነው የሚሆነው ማለት ነው ፊታችሁ። ግን ይሄን ደግሞ እንደዚህ አድርጋችሁ ስትጠቀሙ በጣም ቆንጆ ነው። አሁን ይሄንን ምንድነው የማደርገው? ፊቴን እያሸሁኝ ከ3 ደቂቃ እስከ 5 ደቂቃ እንደዚህ እያሸው እቀባዋለሁ ማለት ነው። ምክንያቱም ምንም ፊቴን የሚጎዳው ነገር አይደለም። በጣም ደቋል። ወደ ውስጥ እንዲገባ ብቻ ነው እንደዚህ አድርጌ ከቲማቲሙ ጋር በደንብ እንዲደባለቅልኝ ነው ማሸው። ቲማቲሙን ከስኳሩና ከቡናው ጋር በደንብ እንዲደባለቅልኝ ነው እንደዚህ እያደረኩ ማሸው ማለት ነው። እንደዚህ አድርጌ ከ3 እስከ 5 ደቂቃ በደንብ አሸዋለሁ ማለት ነው። እንደዚህ ያደርኩ ሁሉም ከንፈሬን ራሱ ማለት ነው። ከንፈሬን ራሱ በደንብ አሸዋለሁ እንደዚህ ከንፈሬ ላይ በደንብ፣ ምክንያቱም በጣም ልስልስ ነው የሚያደርገው ከንፈር ራሱ ማለት ነው። እንደዚህ ያደረኩ ሙሉ ፊቴን እቀባዋለሁ። በጣም አይደለም የምናሸው፣ ቀስ እያልን ዞር ዞር ነው የምናደርገው። በጣም ፊታችን እስኪጎዳ ድረስ አናሽም። እንደዚህ እያደረግን እናዳርሰዋለን ማለት ነው። እንደዚህ ማለት ነው። አይናችን ስር እንደዚህ በደንብ፣ ምክንያቱም ጉዳት የለውም፣ ኬሚካል የለውም፣ ምንም የለውም። ራሴ ቆልቼ የፈጨሁት ቡና ነው። እንደዚህ አድርጋችሁ በደንብ ታደርጉታላችሁ ማለት ነው። ሽት አድርጋችሁ ልክ እኔ እንደማደርገው ማለት ነው። አንገታችሁንም እንደዚሁ ሽት አድርጋችሁ አንገታችሁም ላይ፣ ምክንያቱም ፊታችሁ ሲጸዳ አንገታችሁም አብሮ ጽድት እንዲል እንደዚህ አድርጋችሁ አንገታችሁንም ትቀቡታላችሁ። ሴቶችዬ አሁን 40 ዓመት ሆናችሁ የልጆች እናት ነን ማለት ብላችሁ ራሳችሁን አጣሉ። በቃ ባላችሁ ነገር ፊታችሁን እጃችሁን ትሪት ማድረግ አለባችሁ ማለት ነው። ስራ እንኳን ቢኖራችሁ የልጆች እናት ብትሆኑ ስራችሁን ከጨራረሳችሁ በኋላ ራሳችሁን እንደዚህ እያደረጋችሁ ትሪት ማድረግ አለባችሁ ማለት ነው። ትሪት ማድረግ፣ መቀባባት፣ ቤት ውስጥ ባለ ነገር ራሳችሁን መጠበቅ ማለት ነው። እንደዚህ እያደረጋችሁ ራሳችሁን መጠበቅ፣ ከንፈራችሁን በደንብ በቃ ስልስ ነው የሚያደርገው። በስማም እንዴት ደስ እንደም አሁን እኔ ተቀብቼ ፊቴን በደንብ ተቀብቼ ጨርሻለሁ ማለት ነው። የተጠራቀመ ቦታ ያለውን አንዳንድ ቦታ ያለውን በደንብ አድርጌ አስተካክለዋለሁ። ፊቴንም አንገቴንም ይሄው እንደምታዩት በደንብ አድርጌ ተቀብቻለሁ ማለት ነው። አሁን እንዲደርቅልኝ ለ10 ደቂቃ ተወዋለሁ። አሁን ደግሞ እንደዚህ በድጋሚ ቲማቲሜ ላይ ካረኩ በኋላ እጄን በደንብ አድርጌ እንደዚህ ሽት እያደረኩኝ ከ3 እስከ 5 ደቂቃ በደንብ አድርጌ እያሸሁኝ ደግሞ እጄን እቀባለሁ ማለት ነው። እጆቼን ሁለቱንም በደንብ አድርጌ እቀባለሁ። በደንብ አድርጌ ልክ እንደዚህ ሽት አድርጌ ማለት ነው። እንደዚህ
የቲማቲሙ ውሃ ከስኳሩና ከቡናው ጋር እየተቀላቀለ ሌላ ውሃ አልገባበትም። በሌላ ውሃ አልበጠበጥኩትም። በቲማቲሙ ውሃ ብቻ ነው። ይሄ እሽተረኩኝ። ቆዳ ልስልስ ነው የሚያደርገው። በጣም እጃችሁ ራሱ ስራ ስለምትሰሩ በስራ የተበላሸም ከሆነ እሱ ልስልስና ጽድት ያደርገዋል ማለት ነው። ስራችሁን ከጨረሳችሁ በኋላ ቅድም እንዳልኩት እንደዚህ እጃችሁንም ቅብት ብሎ ከ10 ደቂቃ ያህል ማቆየት ማለት ነው። እጃችሁንም ሁለቱንም እጃችሁንም እና ስኳሩ ያለቀ ከመሰላችሁ እንደዚህ ከእንደገና እየጨመራችሁ ቡናውንም ስኳሩንም በደንብ እየጨመራችሁ እንደ አዲስ ካረጋችሁ በኋላ እጃችሁን የቀረውን እጃችሁን ደግሞ በደንብ አድርጋችሁ ታሻላችሁ ማለት ነው። ቀባላችሁ። እኔ ይሄው አሁን ፊቴንም እጄንም በደንብ አድርጌ ተቀብቼ እየጨረስኩት ነው። ይሄው በደንብ ነው የተቀባሁት። አሁን እየጨረስኩ ነው። ሁለቱንም አንገቴንም ሁሉንም ተቀብቼ ጨርሻለሁ ማለት እንግዲህ ይሄን የተቀባ ለ10 ደቂቃ መጀመሪያ ለ10 ደቂቃ ቆይቼ እተባዋለሁ ማለት ነው። ምክንያቱም ፊቴን መታጠብ እንዲመቸኝ መጀመሪያ እጄን ነው የምታጠበው ማለት ነው። አሁን እጄ 10 ደቂቃ ቆይቷል ማለት ነው። አሁን እጄን እታጠበዋለሁ። እጄ ብዙ ነው የቀባሁት፣ አብስቼበታለሁ። እጄ ላይ በደንብም አልደረቀም፣ ግን ይሄው እየታጠብኩት ነው ማለት ነው። ማርሽ በደንብ እታጠበዋለሁ እጄን። ይሄ እንዴት ጽድት እንዳለ ተመልከቱት። እውነት ጽድት ነው ያለ። በመጀመሪያው እጄ ጽድት ብሏል ማለት ነው። እንደዚህ አድርጌ እታጠባለሁ ማለት ነው። በደንብ እታጠበዋለሁ። ይሄው እየታጠብኩ ነው። ይሄው ያስታውቃል። ገና ታጥቤ ሳልወጣ ራሱ ጽድት ብሎ እጄ ቆንጆ ሆኗል ማለት ነው። ስለዚህ እንደሚያጸዳ ከፊቴ በፊት በእጄ በደንብ አይተነዋል ማለት ነው። ይሄው እንደዚህ ምርጥ ሆኗል። እንዲህ በደንብ ከታጠብኩ በኋላ ደግሞ ምንድነው የማደርገው? ፊቴን እታጠባለሁ ማለት ነው። ፊቴን እታጠባለሁ። አያችሁት እጄ እንዴት ጽድት እንዳለ ውዶቼ። ይሄው አሁን እንደዚህ ድርቅ ታጥቤ እመጣለሁ። ይሄው አሁን ታጥቤ መጣሁ። እንዴት እንደሚያምር ጽድት አንገቴ ራሱ ጽድት በላም። ይሄው እንደዚህ ጽድት በቃ ሲያምር። እናንተም እንደዚህ አድርጋችሁ ተጠቀሙት። የከንፈሬ ራሱ እንዴት እንደሚያምር ከንፈሬ ራሱ ለስለስ ነው ያለው። በፈጣሪ እንዴት እንደሰለሰ ልነግራችሁ። የፊቴ ለስላሴን ራሱ ማመን አልቻልኩም። ዝም ብዬ ነው እየነካካሁት ያለው። በቃ ለስለስ ነው ያለው። በጣም ነው የሚያምረው ማለት ነው። ውድ ተመልካቾቼ ቪዲዮ ከተመቻችሁ ላይክ፣ ኮሜንት አድርጉልኝ። እንዲሁም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ተቀላቀሉ፣ አበረታቱ እላለሁ። አይቼ ራሱ አልጠግበዋል። ያምር ሲያምር ያምር በጣም ነው ያማረው። አንገቴ ራሱ ማለት ሁሌ ቢያንስ ለ10 ደቂቃ ቆይታችሁ እንደዚህ ትታጠቡትና በሳምንት 3 ጊዜ ትቀቡት። በአፋጣኝ ውጤቱን ታያላችሁ። እንደዚህ የሚያምር ፊት ይኖራችኋል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ።